ልጆች ሰንበት ተማሪዎች የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የመልአኩ የቅዱስ ገብርኤል ወዳጆች እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? የልዑል እግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። የሚያጽናናን የሚያበረታን በመከራ ቀን በፈተና ቀን በጭንቅ ቀን ግራ በተጋባን ቀን እጁን ዘርግቶ የሚረዳን የሚታደገን የሚያድነን የድንግል ማርያም ልጅ የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ዓለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የተመሰገነ ይሁን። እንኳን እግዚአብሔር አምላክ ለወራዊው ለቅዱስ ገብርኤል መታሰቢያ በዓል አደረሰን አደረሳችሁ። እስቲ እግዚአብሔርን ከፍ አድርገን እናመስግን። ደግመን እናመስግነው። አሁንም ለሶስተኛ ጊዜ እናመስግነው። እንግዲህ እንደ እግዚአብሔር ፍቃድ አሁን እግዚአብሔር የሚያስተምረን የትምህርታችን ርዕስ የሚሆነው ጌታ መልአኩን ልኮ አዳነ። ጌታ መልአኩን ልኮ አዳነ። የሐዋርያት ሥራ ምዕራፍ 12 ቁጥር 13 ላይ የትምህርቱ መሠረታዊ ዓላማ ጴጥሮስን ያዳነው መልአክ ዛሬም በጸሎት ለሚተጉና በእግዚአብሔር ለሚታመኑ ሰዎች ከሚገቡበት ችግር፣ ስቃይና ጭንቀትና መከራ ነፃ ለማውጣት እግዚአብሔር መልአኩን እንደሚልክ ማሳየት ነው። ይሄን ቃል የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ ለማን የተናገረው? ለክርስቲያኖች። መቼ ነው ይሄን ቃል የተናገረው? መልአኩ ከእስር ቤት ካወጣው በኋላ ወደሚጸልዩለት ወደ ክርስቲያኖች ሄዶ አንኳኩቶ እቤት ከገባ በኋላ የተናገረው ቃል። ቅዱሳን መላእክት በእግዚአብሔር ዙፋን ፊት የሚቆሙ ያለምንም ማቋረጥ ፈጣሪን የሚያመሰግኑ በእግዚአብሔርና በሰው መካከል ለአገልግሎት የሚፋጠኑ ናቸው። ከእግዚአብሔር ዘንድ ምሕረትና ቸርነትን ወደ ሰው ልጆች የሰዎችን ጸሎትና ልመና ወደ እግዚአብሔር የሚያደርሱ ቅዱሳን ናቸው። አንዳንድ ጊዜም ለቅጣት ይላካሉና የቅዱሳን መላእክት አገልግሎታቸው ስራቸው ይሄ ነው እና መልአኩን የሚልከው እግዚአብሔር ለነማን የሚልከው ነው? አሁን እግዚአብሔር አምላካችን ቅዱሳን መላእክትን የሚልከው ለነማን? ለሚያምኑት፣ ለሚታመኑበት፣ ለሚያመልኩት፣ ለሚፈሩት ቅዱሳን መላእክትን እግዚአብሔር አምላክ ይልካል። ለእነኝህ ነው የሚልከው። ነቢየ እግዚአብሔር ዳዊት መዝሙር 90 በቅንፍ 91 ቁጥር 11 ላይ በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋልና። በመንገድ ሁሉ ይጠብቁህ ዘንድ መንገድ አለ፣ ጠባቂ አለ፣ ተጠባቂ አለ፣ አዛዥ አለ። መንገድ ያለው ሃይማኖትን ትንቢተ ኤርምያስ
ምዕራፍ 6 ቁጥር 16 ላይ በመንገድ ላይ ቁሙ፣ የቀደመችዋን መንገድ ጠይቁ፣ መልካሚቷን መንገድ ወዴት እንደሆነች እወቁ፣ በእርሷም ሂዱባት፣ ለነፍሳችሁ እረፍትን ታገኛላችሁና። ብዙዎች ግን አለ አንሄድባትም አሉ። በሃይማኖት ጸንተው ለሚኖር በእምነት ውስጥ ላሉ ሰዎች እግዚአብሔርን ለሚያምኑ ጠባቂ መላእክት እግዚአብሔርን ይልካል። ከጠባቂ መልአክ አንዱ ቅዱስ ገብርኤል ወደ እኛ የሚላከው ወደ ሰው ልጆች የሚላከው የሚልከውም እግዚአብሔር አምላካችን ቅዱስ ገብርኤል ወደ ማን ተልኮ ነበር የሚለው እናነሳለን። ልብ በሉ ክርስቲያኖች፣ እግዚአብሔር መልአኩን የሚልከው ብያቸዋል። ለሚያምኑ ለሚታመኑበት፣ በፍጹም ልብ ለሚያመልኩት፣ ለሚታዘዙት፣ ለሚፈሩት እግዚአብሔር ቅዱሳን መላእክትን ይልካል። ከሚላኩ መልአክ አንዱ ቅዱስ ገብርኤል በትንቢተ ዳንኤል ምዕራፍ 9 ከቁጥር 20 እስከ 22 ቅዱስ ገብርኤል ይላል እየበረረ ወደ ዳንኤል መጣ። እየበረረ ነው የመጣው። ቅዱሳን መላእክት ከእግዚአብሔር ሲላኩ በፍጥነት ነው የሚመጡት። የእኛንም መልስ በፍጥነት ነው ይዘው የሚሄዱ። ለምንድን ነው ወደ ነቢዩ ዳንኤል የተላከው? ወደ ነቢዩ ዳንኤል የተላከው ማስተዋልና ጥበብን ሊሰጠው፣ ወደፊት የሚሆነውን ትንቢት ሊነግረው፣ የእግዚአብሔር ፍቅር ሊያበስረው። አንተ አለ ቅዱስ ገብርኤል እጅግ የተወደድክ ነህ አለ። አንተ እጅግ የተወደድክ ነህ፣ በእግዚአብሔር ዘንድ ተወደሃል፣ እግዚአብሔርም ይወደሃል። አንተ ስለምትወደው ነው። አስተውሉ ክርስቲያኖች፣ ወደ ቅዱስ ገብርኤል የተላከው ማስተዋልን ጥበብን ልሰጥህ ተልኬአለሁ አለ። ይሄ ብቻ አይደለም፣ ወደፊት የሚደረገውን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘመኑ ሲፈጸም ጊዜው ሲደርስ ወደ እንደሚወለድ ለነቢዩ ዳንኤል የራቀውን አቅርቦ የረቀቀውን አጉልቶ እግዚአብሔር ምስጢሩን ገልጾለታል ለዳንኤል። ገብርኤልም የመጣው ከዚህ የተነሳ ቅዱስ ገብርኤል ከሚላኩ መላእክት አንዱ ነው። ወደ ማን ተላከ? ወደ ነቢዩ ዳንኤል በብሉይ ኪዳን። ወደ አዲስ ኪዳን ስንመጣ ደግሞ ቅዱስ ገብርኤል ወደ ሊቀ ካህኑ ዘካርያስ ተላከ። ለምን ተላከ? የላከበት ምክንያት ምንድን ነው? የተላከበት ምክንያት የዘካርያስ ጸሎት ምላሽ ለማብሰር። ዘካርያስ ሆይ ጸሎትህ ተሰምተዋልና። የሁላችንም ጸሎት እግዚአብሔር ይስማ። አስተውሉ ክርስቲያኑ፣ የጸሎት ምላሽ ለማብሰር የልጁን ስምና ማንነት ለማሳወቅ የልጁን ተልእኮ ለማብራራት ቅዱስ ገብርኤል ወደ ሊቀ ካህኑ ዘካርያስ ተላከ። ከሚላኩ አንዱ መልአክ ቅዱስ ገብርኤል። ሌላው የተላከው ወደ እናታችን ወደ እመቤታችን ወደ ቅድስት ድንግል ማርያም። ለምን ተላከ ነው? ወደ እሷ የተላከው የክርስቶስን መወለድ ሊያበስር ሲመጣ ግን እንደ ነቢዩ ዳንኤል አይደለም፣ እንደ ሊቀ ካህኑ ዘካርያስ አይደለም። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ወደ ድንግል ማርያም መጣ ይላል። በስድስተኛው ወር መልአኩ ቅዱስ ገብርኤል
ከእግዚአብሔር ተልኮ መጣ። አስተውሉ። ከእግዚአብሔር ተልኮ ነው የመጣው። ከእግዚአብሔር የተላከ የእግዚአብሔርን ነገር ይናገራል። ዮሐንስ ወንጌል ምዕራፍ 3 ቁጥር መጨረሻ ላይ ከእግዚአብሔር የተላከ የእግዚአብሔርን ነገር ይናገራል። የእግዚአብሔር የሆኑትን ያመሰግናል። ደስ ይበልሽ ጸጋን የሞላብሽ ማርያም ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ይሄ እንዴት ያለ ሰላምታ ነው አለች ድንግል ማርያም። ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ጸጋን አግኝተሻልና ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትዪዋለሽ። ኢየሱስ ማለት መድኃኒት ማለት የኃጢአትና የሞት መድኃኒት፣ ለመንግሥቱ ፍጻሜ የሌለው በያዕቆብ ቤት ለዘላለም የሚነግሠው ካንቺ ይወለዳል አለ። አስተውሉ ክርስቲያኑ። ሰላምታ፣ ምስጋና፣ የምስራች ነገራል ለድንግል ማርያም። ድንግል ማርያም ግን እንዲህ አለች፣ ወንድ አላውቅም አለች። ይሄ እንዴት ሊሆን ይችላል? እኔ ወንድ አላውቅም፣ መኖር የምፈልገው በድንግልና በንጽሕና። መልአኩ ቅዱስ ገብርኤል ግን ማስረጃ ነገራት። ምንድነው የነገራት ማስረጃ? የመጀመሪያው መንፈስ ቅዱስ በአንቺ ላይ ይመጣል አላት። ልብ በሉ፣ ይሄ የመንፈስ ቅዱስ ሥራ ነው። ሥራውን የሚያከናውነው መንፈስ ቅዱስ ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ድንግል ማርያም ጸንሳ እያለ ጻድቁ ዮሴፍ በስውር ሊተዋት ወዶ ሳለ ቅዱስ ገብርኤል በሕልም ተገልጾ ዮሴፍ ሆይ ማርያምን ለመውሰድ አትፍራ፣ እሷ ከመንፈስ ቅዱስ ነውና የጸነሰችው። ሥራው የመንፈስ ቅዱስ ነው አለ ገብርኤል። ደግሞ ጸንሳ አይተናል። ሁለተኛው ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው አለ። ካንቺ የሚወለደው የእግዚአብሔር ልጅ ነው አለ። ዓለም ሳይፈጠር ዘመን ሳይቆጠር ከባሕርይ አባቱ ጋር አንድ የሆነ የባሕርይ አባቱ ወልድን መንፈስ ቅዱስ የባሕርይ አባቱ አብ የዛን ሰዓት ዓለም ሳይፈጠር ዘመን ሳይቆጠር ነበረ ከአብ ጋር። እሱ መሆኑን ነገራት። ሥጋን ደግሞ እንደሚለብስ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ሦስተኛ ማስረጃ የነገራት አክስትሽ ኤልሳቤጥ የመውለጃዋ ጊዜ ካለፈ በኋላ ይኸው ጸንሳለች፣ ይኸው 6 ወር ሆኗታል አላት። አራተኛው ማስረጃ ግን ልትተላለፈው አልቻለችም። ምን የሚል? ቅዱስ ገብርኤል ለድንግል ማርያም የተናገረውና ለሌላው አንድ አይደለም። ማርያም ሆይ አላት፣ ለእግዚአብሔር የሚሳነው ነገር አለን? በቤታችን ቅድስት ድንግል ማርያም ለእግዚአብሔር የሚሳነው ነገር እንደሌለ ታውቃለች። እነሆኝ አለች። አስተውሉ። እነሆኝ ፍቃደኛነትን እኔ ጌታ ባሪያ ትሕትና ነው፣ እንደ ቃል ይሁንልኝ እምነቷ ነው። እነሆ እኔ ጌታ ባሪያ እንደ ቃል ይሁንልኝ መታዘዝ ነው። በአጠቃላይ በዚህ ሰዓት ከሦስቱ አካላት አንዱ ወልድ በተለየ አካሉ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተጸነሰ። ክብርና ምስጋና ለመድኃኔዓለም። ቅዱስ ገብርኤል ወደ ዳንኤል ተልከዋል። ወደ ሊቀ ካህን ዘካርያስ ተልከዋል። ወደ እመቤታችን ወደ ቅድስት ድንግል ማርያም ተልከዋል። የተላከው ለምንድን ነው? የምሥራች ለመናገር። አሁን ግን ጌታ መልአኩን ልኮ አዳነኝ አለው። ወደ ቅዱስ ጴጥሮስ ደግሞ የተላከው ጴጥሮስን ከእስር ቤት ሊያወጣ። በዚያን ዘመን ይላል ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን አንዳንዶችን ይላል ያዛቸው። ዮሐንስ ወንድም
ያዕቆብን ገደለው። ጴጥሮስን ደግሞ አይሁድን ደስ ለማሰኘት አሰረው። ቅዱስ ጴጥሮስ ታሰረ። በሚታሰርበት ሰዓት በአጠቃላይ 16 ወታደሮች እንዲጠብቁት ነው። ቅዱስ ጴጥሮስ እጁን በሰንሰለት ታሰረ። እግሩን በሰንሰለት አስረው ወደ ዋናው ወደ ጨለማ ቤት ውስጥ ወረወሩት። በዛ በጨለማ ቤት ውስጥ ደግሞ እያለ በሁለት ወታደሮች እንዲጠበቁት አደረገ። በቤተ ክርስቲያን ለቅዱስ ጴጥሮስ ይጸለያል፣ ጴጥሮስን ደግሞ በወህኒ ቤት ይጠበቅ ነበር። አስተውሉ ክርስቲያኑ፣ እኛ ክርስቲያኖች ለአባቶቻችን ልንጸልይላቸው ያስፈልጋል እንጂ አባቶችን ማማት፣ አባቶችን ማሽማጠጥ ልክ አይደለም። የክርስቲያኖች ትልቅ ድርሻ ይሄን። ቅዱስ ጴጥሮስ ታሰረባቸው አስተማሪያቸው ነው፣ መምህራቸው ነው። ያዕቆብ አንገቱ ተቀልተዋል። እነኚህ አምድ ከተባሉት ሐዋርያት ነው። ዮሐንስ፣ ያዕቆብና ጴጥሮስ የቤተ ክርስቲያን አምድ ነው። የምስጢር ወዳጆች ናቸው የጌታ። በዚህ ሰዓት ቅዱስ ጴጥሮስ በወህኒ ቤት እያለ ተኝቶ ነበር ይላል። የሚገርም እንዴት ሰው በእጁና እግሩ በሰንሰለት ታስሮ በሁለት ወታደሮች እየተጠበቀ እንዴት እንቅልፍ ይወስደዋል? ምን ያህል በእግዚአብሔር እንደሚደገፍ እመኑ። ምን ያህል በእግዚአብሔር እንደሚታመን እወቁ። ቅዱስ ጴጥሮስ በጌታው የሚታመን የሚደገፍ ሐዋርያ። አሁን ጌታ መልአኩን ላከ። መልአኩ ቀጥ ብሎ ወደ ወህኒ ቤት ገባ። ወደ ጨለማው ቤት ሲሄድ ጨለማው ብርሃን ሆነ ይላል። ከመልአኩ የተነሳ ልክ መልአኩ ጨለማ ቤት ውስጥ ሲገባ ብርሃን ሆነ። የቅዱስ ጴጥሮስን ጎኑን ነክቶ ቀሰቀሰው። በጴጥሮስ ላይ የነበሩት በእጁና በእግሩ የታሰሩ ሰንሰለቶች አውቀው ወደቁ ይላል። ክብርና ምስጋና ለመድኃኔዓለም ይሁን። መልአኩ ሲነካውን በእጁ ያለው ሰንሰለት በእግሩ ያለው ሰንሰለት ተበጣጥሶ የወደቀው። ዛሬ ስንቱ ነው እጁና እግሩ በሰንሰለት ታስሮ ከሰው ተለይቶ አብደዋል ተብሎ ወደ ጠበል ቦታ መጥቶ በቅዱስ ገብርኤል ጸበል ተጠምቆ ሰንሰለቱን በጣጥሶ ወደ ሕሊናው የተመለሰ እኮ ብዙ ነው ክርስቲያን። ስንት ነው በኃጢአት ሰንሰለት ታስሮ በክፋት በተንኮል በምቀኝነት ታስሮ ንስሐ ገብቶ ነፃ የወጣ እኮ ዛሬም ብዙ ነው ክርስቲያን። ቅዱስ ገብርኤል ተልኮ ከእግዚአብሔር መጥቶ ነው። በዚህ ሰዓት መልአኩ ይላል ተከተለኝ አለው። ልክ ሲከተለው የመጀመሪያው በር እና የሁለተኛው በር አውቆ ተከፈተላቸው። ሶስተኛው በር ሲደርስ ተከፈተ። አስተውሉ። በመንገድ ይጠብቅህ ዘንድ መላእክቱን ስላንተ ያዛቸዋል። በድንጋይ እንዳትሰናከል በእጆች ያነሳዋል ተብሎ ተጽፏል። ከፊታችን እንቅፋት የሆነብን ነገር ሁሉ የኑሮ እንቅፋት፣ የማጣት እንቅፋት፣ የበሽታ እንቅፋት፣ የጭንቀት እንቅፋት ሊኖር ይችላል። ያውን ሁሉ መልአኩ ሲመጣ ይገለል ይላል። አያችሁ፣ ያ የተዘጋው በር መልአኩ ሲመጣ ነው ቀጥ እያለ ሲመጣ አውቆ የተከፈተው። በእጆቹ ያነሳዋል። በአገልግሎታችን፣ በሕይወታችን፣ በክህነታችን እንዲህ እንቅፋት የሚሆኑ ነገሮች ሁሉ መልአኩ እያስወገደ ይሄዳል። ክርስቲያኑ ለሁላችንም ቅዱስ ገብርኤል ያስወግድልን። በዚህ ሰዓት ተከትሎት ይሄዳል። ጴጥሮስ ልክ የሚደርስበት እቤቱ ጋር ሲደርስ ለቆት ሄደ ይላል መልአኩ። ጴጥሮስ ወደ ልቦናው ተመለሰ። ያን ጊዜ እንዲህ አለ፣ ጌታ አለ መልአኩን ልኮ ከሄሮድስና ከአይሁድ እጅ እንዳዳነኝ አሁን አወቅሁ። ጴጥሮስ እኮ ነው ሊቀ ሐዋርያት ጴጥሮስ 3 ዓመት ከ3 ወር የእጁን ተአምራት
የቃሉን ትምህርት የተማረ ጴጥሮስ ስለ ቅዱሱ መልአክ መሰከረ። አየህ፣ ቅዱሳን መላእክት ይመሰክርላቸው እንዲህ ሲያል። ያኔ ጴጥሮስ ወደሚጸልዩበት ሄደና አንኳኳ። ሮዴ የተባለች ሰራተኛ ወጣች። በቀዳዳ ስታዩ ጴጥሮስ ከመክፈት ይልቅ እየሮጠች ሄደችና ጴጥሮስ መጣል። አይደለም ጴጥሮስ አይመጣም መልአኩ ነው አሉ ይላል። ቃል በቃል እንዲህ መልአኩ ይሆናል። ለካ መልአክም እንደሚመጣ ያውቃሉ ማለት። የዛን ሰዓት ሄደው ሲያዩ ጴጥሮስ ነው። ዝም እንዲሉ ነገራቸው ይላል። ከዛን በኋላስ የሆነውን ሁሉ ተረከላቸው። ጌታ መልአኩን ልኮ ከሄሮድስና ከአዩ እጅ አዳነኝ ብሎ ተረከላቸው። ሄሮድስ ይላል በማግስቱ ወደ ወህኒ ቤት ሲሄድ ጴጥሮስ የለም። ምን ነካው? ጴጥሮስ የት ገባል? እነኛን ይጠብቁ የነበሩት ጠባቂዎችን ጠራ፣ መረመረ፣ እነሱን ገደላቸው ይላል። ከዛም በኋላ የጢሮስና የሲኖዳ ሰዎች ቀለብ ይሰፍርላቸው ስለነበረ ተጣልተው ስለነበረ አጠገቡ ጋር ካለው ሹም ተስማምተው ወደ እርቅ ከመጡ በኋላ ልብሱን ለብሶ በዙፋኑ ላይ ተቀመጠ ይላል ሄሮድስ። ከዛም በኋላ ሲናገር ሕዝቡ ሄሮድስ ድምፅ አይደለም የእግዚአብሔር ድምፅ ነው፣ እሱ ታበየ ይላል። ለእግዚአብሔር ክብር ስላልሰጠ ይላል። መልአኩ መታው፣ በትል ተበልቶ ሞተ ይላል። አያችሁ፣ እስከ ዙፋኑ ላይ እንደተቀመጠ ነው። መላእክት ለምህረት፣ ለይቅርታ፣ ለምስራች ብቻ አይላኩ፣ ለቅጣትም ይላካሉ። ሄሮድስ የዛን ሰዓት ላይ ሞተ ይላል። መጨረሻቸው ክፉ ሰዎች እንዲህ ወይ በሞት ያልፋሉ ወይ ጊዜ ያሳልፋቸዋል። ጌታ መልአኩን ልኮ አዳነ። የእግዚአብሔር አዳኝነት፣ የመልአኩ ተራዳይነት፣ የቅዱስ ጴጥሮስ ጽኑ እምነት እኮ እዚህ ውስጥ እያየን ነው። ክርስቲያን ምንድነው ከዚህ ከመጽሐፍ ቅዱስ ክፍል የምንማረው? የሐዋርያት ሥራ ምዕራፍ 12 ከቁጥር 1 እስከ 25 ያለው ምን እንማራለን? እግዚአብሔር አምላክስ መልአኩን የሚልከው ለሚያምኑት፣ ለሚታመኑበት፣ ለሚፈሩት፣ ለሚያመልኩትና ለሚታዘዙ ነው ብለን ምንድነው የምንማረው? የመጀመሪያውና አንደኛው በእግዚአብሔር መታመን እንዳለብን እንማራለን። በእግዚአብሔር መታመን እንዳለብን እንማራለን። ቅዱስ ጴጥሮስ በእግዚአብሔር ነው የታመነው። እንዲህ ይላል መዝሙረ ዳዊት መዝሙር 91 በቅንፍ 91 ቁጥር 14 እንዲህ ይላል በእኔ ተማምነዋልና አስጥለዋል፣ ስሜን አውቀዋልና ጋርደዋል። ይጠራኛል እመልስለታል፣ በመከራ ጊዜ ከእርሱ ጋር ሆናል። መከራ የለም አላል። መከራ አለ፣ ፈተና አለ፣ ጭንቀት አለ። ከኛ ጋር አለ፣ እግዚአብሔር ከኛ ጋር አለ። በመከራ ጊዜ ከእሱ ጋር ሆናለሁ፣ አድነዋለሁ፣ ማዳኔንም አሳየዋለሁ አላቸው። ቅዱስ ጴጥሮስ በእሱ ስለታመነ ነው እግዚአብሔር አምላክ መልአኩን ልኮ ያዳነ። ትንቢተ ኢሳይያስ 26 ቁጥር 3 ላይ በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ ነው የሚለው። ፈጽመህ ትጠብቃታለህ። በእግዚአብሔር መታመንን እንማራለን። ቅዱስ ጴጥሮስ በእግዚአብሔር ታመነ፣ መልአኩን ላከለትና ከወህኒ ቤት አወጣው። ሁለተኛው የሚያስጨንቀንን ነገር ሁሉ በእግዚአብሔር ላይ መጣል እንዳለብን እንማራለን። የሚያስጨንቀንን ሁሉ በእግዚአብሔር ላይ መጣል እንዳለብን እንማራለን። በዚህ በዘጸአት ምዕራፍ 20 ቁጥር 23 ላይ ምዕራፍ 23 ቁጥር 20 ላይ እንዲህ ይላል በመንገድ ይጠብቅ ዘንድ
ወዳዘጋጀው ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ላይ ስለሆነ ኃጢአት ብትሠሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያሉህን ሁሉ ብታደርግ ጠላቶችህን እጥላቸዋለሁ፣ የሚያስጨንቋችሁን አስጨንቃቸዋለሁ። የመልአኩን ቃል እንድንሰማ እግዚአብሔር እየነገረን በዚህ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ እንዲህ ይላል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉ። ፊልጵስዩስ 4 ቁጥር 6 ላይ ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ ነው ያለ። ስለዚህ እግዚአብሔር የሚያስጨንቁንን ሁሉ ያዋርዳቸዋል። ሌላው ሶስተኛው ጸሎት የሞት ፍርድን እንደሚቀይር እንማር። ጸሎት የሞት ፍርድን ይቀይራል። አስተውሉ። በቤተ ክርስቲያን ይጸለይ ነበር ነው። ለቅዱስ ጴጥሮስ ይጸለይለት ነበር። ሮሜ 15 ቁጥር 30 ላይ ለጳውሎስ ክርስቲያኖች ይጸልዩ ነበር። የማቴዎስ ወንጌል ምዕራፍ 21 ቁጥር 20 ላይ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ነው። ክርስቲያኖች አምኖን የጸለዩት የለመኑትን ሰማ፣ ቅዱስ ጴጥሮስን አስፈታላቸው። ሌላው አራተኛው ለሚያስቡልን ቅድሚያ መስጠት እንዳለብን ማለት ለሚያስቡልን በዚህ በትንቢተ ኤርምያስ 29 ቁጥር 11 ላይ እርሱ ስለ እናንተ ያስባልና እሱ ስለ እናንተ ያስባል፣ ለእናንተ የማስባትን ሐሳብን ያውቃሉ፣ የፍጻሜ ሐሳብ እንጂ የሌላ ሐሳብ አይደለም። ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። እናንተ ትጥረኛላችሁ፣ ሄዳችሁ ወደ እኔ ትጸልያላችሁ፣ እኔ እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁ ካሻችሁ ታገኙኛላችሁ አለ። ሌላው አምስተኛውና የመጨረሻው ክፉዎች በሞት እንደሚቀጡ እንማራለን። ክፉ ሄሮድስ በሞት ነው የተቀጣው። እንዲህ ነው የሚለው መጽሐፍ ቅዱስ መዝሙር 36 በቅንፍ 37 ቁጥር 36 እንዲህ ይላል፣ አጥህ ከፍ ከፍ ብሎ እንደ ሊባኖስ ዝግባ ለምልሞ አየሁት፣ ብመለስ ግን አጣሁት፣ ፈለግሁት ቦታውን አላገኘሁትም ማለት አላገኘሁትም። ምሳሌ 17 ቁጥር 11 ላይ ክፉ ሰው አመፃም ብቻ ይሻል፣ ስለዚህ ጨካኝ መልአክ ይታዘዝበታል። ለሄሮድስ ታዘዘለት። የአን ጊዜ መልአኩ መጥተው በትል ተበልቶ ሞተነ። ስለዚህ ክርስቲያኖች ኦርቶዶክሳውያን ጌታ መልአኩን ልኮ አዳነኝ። ከሚላኩ ቅዱሳን መላእክት አንዱ ቅዱስ ገብርኤል። ቅዱስ ገብርኤል ወደ ነቢዩ ዳንኤል ተላከ። ቅዱስ ገብርኤል ወደ ሊቀ ካህኑ ዘካርያስ ተላከ። ቅዱስ ገብርኤል ወደ ድንግል ማርያም ተላከ። ቅዱስ ገብርኤል ደግሞ ጴጥሮስን እንዲያድን ተላከ። ከዚህ ከመጽሐፍ ቅዱስ ክፍል የተማርነው አንደኛው በእግዚአብሔር መታመን እንዳለብን፣ ሁለተኛ የሚያስጨንቁንን ነገር ሁሉ በእግዚአብሔር ላይ መጣል እንዳለብን፣ ሶስተኛ ጸሎት የሞት ፍርድን እንደሚያስቀይር፣ አራተኛ ለሚያስቡልን ቅድሚያ መስጠት እንዳለብን፣ አምስተኛው ክፉዎች በሞት እንደሚቀጡ የተማርንበት የመጽሐፍ ቅዱስ ክፍል። ቅዱስ ገብርኤል በጭንቅ ሰዓት፣ በመከራ ሰዓት፣ በሐዘን ሰዓት፣ በተለያዩ እስራት በበሽታ ታስረን እያለን መልአኩ ቅዱስ ገብርኤል ደርሶ እኛንም ይርዳል። የሰማነውን በዝነ ልቦናችን ያሳድርብን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣
የመልአኩ የቅዱስ ገብርኤል ጸሎት፣ ረድኤት፣ በረከት አይለየን። ወስብሐት ለእግዚአብሔር። ቃሉን የምታደርጉ ሆኖ እንጂ ራሳችሁን እያሳታችሁ ብቻ የምትሰሙ አትሆኑ። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። የሐዋርያው ምዕራፍ 1 ቁጥር 22 ማን አስተማረን? እንዳይሰማም እንዴ? ማን አስተማረን? ማን መከረን? ላስተማረን ለመከረን ለልዑል እግዚአብሔር ክብርና ምስጋና ይገባዋል። እልል ብላችሁ እግዚአብሔርን አመስግኑት። ያንሳል፣ ደግማችሁ አመስግኑት። ጌታ መልአኩን ልኮ አዳነኝ። የሐዋርያት ሥራ ምዕራፍ 12 ከቁጥር 13 ላይ ያለውን ኃይለ ቃል መነሻ በማድረግ ላስተማሩን ለመከሩን ለታላቁ መምህራችን ለሊቀ ስዩማን ዮሴፍ ፈቀደ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። እስኪ አመስግኑላቸው እግዚአብሔርን። ከዚህ በላይ የቅድስት ቤተ ክርስቲያንን የሚያገለግሉበትን እግዚአብሔር አምላክ ረዥሙን ዕድሜ ከሚበላ እንጀራ ጋር እግዚአብሔር አምላክ ያድልልን። እንግዲህ መምህራችን በጥቂት ደቂቃዎች ውስጥ በሚገባና በሚገባን መልኩ አድርጎ አስተምሮናልና ለመምህራችን እግዚአብሔር አምላክ ረዥም ዕድሜን ያድልልን። እኛም በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ የአምላካችን የአባታችን ውድ መልካም ፈቃድ ይሁንልን። እንግዲህ መርሃ ግብራችንን እየጨረስን ነው የምንገኘው። ማብራቱ እስኪስተካከል ወይ ጄኔሬተሩ እስኪስተካከል ድረስ ከኔ ጋራ አንድ ዝማሬ እየዘመርን ማብራቱን እንጠብቃለን። እስኪ ሁላችሁም ተነሱ ካላችሁበት። እግዚአብሔርን አመስግኑት እስኪ አንድ ጊዜ። ማብራቱ ስለመጣ ደስ አላላችሁ? በደንብ አድርጋችሁ አመስግኑት። ከዚህ በመቀጠል የምንሄደው ወደ መጨረሻው ዝማሬ ነው የሚሆነው። ከወንድማችን ከዘማሪ ዲያቆን ዳንኤል ጋራ የመጨረሻውን ዝማሬ እንዘምራለን። የተቀመጣችሁ ተነሱና ራቅ ብላችሁ ያላችሁ ወደዚህ ሰብሰብ በሉና በህብረት ሆነን እግዚአብሔርን እናመሰግናለን። ወደ ወንድማችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በድጋሚ እንደምናመሻችሁ